ከኢትዮጵያ ደስ የሚልሽ ነገር ምንድነው? ደስ አይለኝ። ገንዘብ እንዴት ይገኛል? ተለምኖ ከባቄላ ምን ሊዘጋጅ ይችላል? እንጀራ። አባይ ሲገኝ ምን ታዛለህ? እኔ ስፕራይት። አለመግባባት ቢፈጠር ምን ታደርጊያለሽ? አባብሳለሁ። ሰላም ያገር ልጆች፣ ሰላም ነው፣ አማን ነው። እኔ ክቡስ በጣም ደህና ነኝ። በዛሬ ቪዲዮ እያዝናንቁም ነገራችን በጠለው እያሰብኳችሁ ቪዲዮ ሰብሰብ አድርጌ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ ያደርጋችሁ ሰው ጋር እንድትሰርጉልኝ አበረታቱኝ። ስለምታበረታቱኝ በጣም አመሰግናለሁ። አሁን ቀጥታ ወደ ቪዲዮ ተቀበል። በወፈር አይደለም ደረትም በነፋ በለው። በወፈር አይደለም ደረትም በነፋ አፈላለሁ ካለ ይባላል። ባካፋ ንገረው። አንተ ጢንዚ ዛበረ ማን ነው? አንተ ነው። ምን አባርቱ ነው? ለሰለሰናሉ እኔ ለሰለሰናሉ ናውጣ ያንቅዘናም አየር ላይ ነው። በጠረባቢ ጎና ጥንቱን የሰበርኩት። ኧረ እሱ ምንም አልሆነም። አረ እንዴት ተረፈ? አንተ አልተረፍኩትም እኮ እንደው ዝም ብሎ ነው ሲሳክሰኝ ቆየው። እንደው ወይኔ አልተረፈኝም። አቤን ታስጨርሰኛለህ። ጸጥ ብለህ አስጨርሰኝ። የኢትዮጵያ ሕዝብ ቶካቲቭ ነው፣ አንኤዱኬትድ ነው፣ ያልተማረ ነው፣ መሀይም ነው፣ በጣም ባለጌ ነው። ስለዚህ እኔ ደግሞ ሁሉም ሰው ቆንጆ ነኝ ይላል፣ ግን ቆንጆ አይደለም። እኔ ደግሞ ሪል የሆነ ቆንጅና ነው ያለኝ። ስለዚህ ለኢትዮጵያ ሕዝብ አልገባም። እኔ የምገባው ለሌላ ለአውሮፓ ለአሜሪካ እንጂ ለዚህ ኮተታም ሕዝብ ልገባ አልችልም። that's why እስካሁን ቲክቶክ ያልከፈትኩት እና ምንም ነገር ያላደረኩት። ምንም ብትል I don't care, this is reality, okay? በእውነት ተሰማኝ። የምር ፊልም ያደረኩት። ምን ትላለች እናቴ? ከልጅነት ጀምሮ ልጅን ቫይታሚን ዲ ፀሐይ አሙቁት፣ አደግ ሲል በበር መዝጊያና በመጥረቢያ እንደው ጀርባውን ድቁት የምንለው በምክንያት ነው። እንዲህ አይነት እንከፍ ትውልድ እንዳይፈጠር ብንፈርተን መስሎ ጭራሽ አንኤዱኬትድ እኔ ችግሩ ምን መሰለሽ እኔ እህት፣ እኛ ኢትዮጵያውያን ስንባል ሾህናው ድፍን የሆነ ነገር አይቀላቀልም። ለዛ ነው ኢትዮጵያዊ አህያ አንቀላቅልም፣ ፈረስ አንቀላቅልም፣ አሳማ አንቀላቅልም፣ አንበላም። ለዛ ነው እሺ ቤተሰቦች፣ ለዚህ ነው ህፃናትን ሳማ ላይ አንደባሉ በርበሬ እጠኑ ጎረቤት ይቅጣ ምንለው እንዲህ አቃጨርቅ የሆነ አፍ ስለሚያጋጥመን ነው። የምትኖሪው ብትወጂም ባትወጂም የግድሽን እዚህ ኢትዮጵያ ውስጥ ነው። አብዛኛው የሀገራችን ህዝብ ኦልሞስት ከ60% በላይ ገበሬ ነው። ለዛ ነው ያንቺ ከርስ ለመሙላት ሲል ነው አንኤዱኬትድ የሆነው። ያንቺ መማር እንደዚህ ሶሻል ሚዲያ ላይ አውጥቶ ልቃፍ ከመክፈት የበለጠ ምንም ካልሆነ ይቀርብን ነው የሚሻለው። አዎ ትንሽ መጽሐፎችን ገለጥ ብታደርጊ የኢትዮጵያን ታሪክ ብታቂ ምን ያህል እድለኛ እንደሆንሽ ታቂ ነበረ። ለነገሩ ምን ጊዜ ኖሮሽ ታነቢያለሽ? ድድብና ቢዚ ያርጎሻል እኮ። ምን እየበላሽ እንደሆነ ባክሽ ንገሪኝ። አይምሮ ድፍን ይሆንሽበትን ትውልዳችን ተመግበው እንዳይበከሉ እንደው ምትበዩን እንኳን ብትነግሪ። ቤተሰቦች በበዓል ምክንያት ስለጠፋው ፎሎ ያላደረጋችሁ ፎሎ እያደረጋችሁ ይህን 1 ሚሊዮን ሊገባ እየተጠጋ ያለን ህዝብ ተቀላቀሉ ብዬ ያው ሰዓቱ አረፈደም። አሁንም ሼር ኮፒ ሊንክ መደረጉ እንዳይረሳ፣ ሪፖስትም ግድ ነው። አልገንዝም እባክህ እናገንዘው። አረ ወዳጄ እባክህ ገንዘልኝ። አረ እባክህ አልገንዝም። አጎትሽ ማያገባኝ ተርፈ ስጋ እንጂ ኃጢአት አልተሸከመም። ምን አለ በሞተ ሰው ይቀልድ እንጂ በሞተ ሰው ስሚ፣ ሰውዬው እኮ ከነልምቡ ከነሸለፈቱ እኮ ነው ያለው አይደል እንዴ? ይሄን ያክል ሰውዬ ምድር ላይ እና አመት የቆየ ሰውዬ ሳታስገርዙት ይደረገውን ሁሉ እናደርጋለን። ምንም ይኸውልሽ፣ ቅርብ ጊዜ አመት ከ6 ወር ህፃን ልጅ ገርኝሻለሁ። ተገርዞ ነበር ያልተገረዘ ሰው አጎታችሁ ስጋ ማለት እኮ ነው አይደል እንዴ? እሺ ገርዘን እኔ ሙያ አይፈቅድም እንዴ? ሙያ አይፈቅድም። ወይም ዋጋ ታስተካክላላችሁ። በታስተካክሉ ከሆነ አይደል? የገነዛው ሌላ ነው። ለገረዛው ብቻ ለሚገረዝበት 50 ሺህ ብር ትከፍላለህ። እንዴ ምን ማለት ነው እንዴ? ምን ማለት ነው? ቀንስልን። ሰማ እዚች ምድር ላይ በኔልሰን ማንዴላ እድሜ ልክ የኖረ ሰውዬ የአዋቂ ስጋ ይደድራል። የአዋቂ ስጋ የአዋቂ ኮፈን ማውለቅ ቀላል አይደለም። 50 ሺህ ብር ይመቻቻል አይመቻችም? ምንም አልቀንስም። 50 ሺህ ብር ይመቻል አይመቻችም? አልቀንስም። በጉን ያረድነው እኛ ነን አይደለ? አዎ ቦስ። የበጉ ቹቹላ ለማን ነውና የሚገባው? ቆለጡን ነው። ተው በሙሉ ስሙ አትጥራው። እሺ ሂድና ቹቹላውን ካልሰጠና አጸፋይ ምላሽ ከባድ እንደሆነ አሳውቀው። ከሱ ጋር ንግግር የለኝም እኔ። እሺ ቦስ። በጉን ያረድነው እኛ ነን።
ቹቹላው ያስፈልገናል። ስጠን ወደዛ በእናትህ አንተ ባለፈውም እንዲህ ብላ አዝገኛል። ወደዛ ሂድ በእናትህ። ስለምን ቹቹላ ነው በሙሉ ስሙ እንድጠራው አታስገድደኝ። ስለምን ቹቹላ ነው የምታወራው? ምንድነው የምትለው? የበጉን ቆለጥ ስጠኝ። እንዴ በቆለጥ ማለት ነው እንዴ? ሌላው ሾው ሰጥቶት እኮ ቅድም አንተ ቀድማት መጣም ነበር። ትሽ ያዝገኛል በእናታችሁ። ቦስ ውሻው ቀድሞናል። ውሻው ወሰደው። የታይ ሰፈሩ ከሆነ ቶሎ ያላምጠውም ከፈጠነ እንደርስበታለን። ይደረስበታል። እንዴት ኪድበት ጓደኛ ማቾች እንድንሆን ነው የምፈልገው። እንድትሞቺ ነው የምፈልገው። ጨካኝ ተንኮለኛና ሰልፊሽ የሆንሽ እባብ ነሽ። ጓደኛ ማቾቹን በሌላ አማርኛ አንተ ብቻ ወደደኝ፣ ተንከባከበኝ፣ ገንዘብህን አጥፋ፣ እኔ ግን ትክክለኛውን ወንድ በትዕግስት ልጠብቅ ማለት ነው። ኢቭን ሲስተርሊ ብራዘርሊ ራሱ ይሻላል። ቢያንስ ሁለታችን ብቻ ሆነን ነው። ሌሎች ጓደኞች በተገኙበት ነፃ የቦይፍሬንድ ሰርቪስ። ይሄ ሰው እንደ መግደል እኮ ነው። ሔዋን በለስ በላች ብለው ሰዎች የሚበሳጩት ጓደኛ ማቾችን ሆነን ስላልሰሙ እኮ። ወላጆቼ ይሁን ራሱ ከዚህ ይሻላል። ቢያንስ ወላጅ ሲሆን ኮስተር ብዬ በዚህ ቦታ እንዳለሽ ማምሸት አይቻልም፣ ይሄን አታድርጊ ይልሻለሁ። አረ ውሻሽ መሆን ራሱ ይሻላል። ቤርሽበት እከተልሻለሁ፣ እጮሃለሁ፣ አዝናናሻለሁ፣ በምላሹ ግን ምግብ ትሰጭኛለሽ። ጓደኛ ማቾችን ሆነ ኃጢያት ነው አይባልም። ኦሪጂናል ሚኖክሲዲል መግዛት የምትፈልጉ ከታች ባለው ስልክ ይደውሉ። መናገር የምፈልገው ነገር አለ። አዎ ምንድነው? እኔ እዚህ ደረጃ እንድደርስ የረዳኝ ፈጣሪን በጣም አመሰግናለሁ። አንድ ሰው ከለፋ ከጣረ እዚህ ደረጃ መድረሱ አይቀርም። ጓደኞቼም ከጎኔ የነበሩ ቤተሰቦቼም በጣም ላመሰግናችሁ ፈልጋለሁ። ሶዬ ሚስትህን በቆንጨራ ገለ ፖሊስና ህብረተሰብ ላይ ቀርበህ እኮ ነው አሁን ትናገራለህ። ወንጀሉን እንድትሰራው ምን አነሳሳ? ቪያግራ። አረ ቀልደኛ ና ሳጅን። አቤት። ወደ ጨለማ ክፍል ዙር እናገራለሁ። ቀጥል። በዚህ ዩዘርኔም ወደ ቴሌግራም ገብተህ ሻነት ቢንጎ ላይ የተዝናና ገንዘብ ማሸነፍ ትችላለህ። ሬጂስተር ስታረግ 10 ብር ይሰጣል። ፈጣን ከሰጋ ደግሞ 2000 ብር ቦነስ አለው። እምቢያው አንድ ጎረስኩልህ አልፈልግም። ጅሎች እኔ ጉዴ ፈላስ ደነገጠች። ቤቢ አስተካክል ነው ይሄንን ደ ምን መለሳቀቶ ባለፈውን ጥፋት ደግሞ አረሳሁት። ቆንጠጥ እኔ መቆንጠጥ ፈራለሁ። እምቢያው መቆንጠጥ አልፈልግም። እምቢያው መቆንጠጥ አልፈልግም። ታይም ይባል ነገር እኮ አለ። ጊዜ አጣጣሽ ያናግዳል። ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናወጣዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናድርገዋለን። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነዋ። እነዚህን ሳይደራጁ እንደዚህ ነው መቅጨት። ልጄ ፋዘር እንዴት ነህ? ደህና ነኝ ፋዘር። ምን ነው በሰላም ነው? በሰላም ነው ልጄ። እሺ ተቀመጡና እናውራ። ፈልገውኝ ነው? ልቁም ልጄ። ሜሮን የኔ ልጅ ፍቅረኛክ እንደሆነች አውቃለሁ እና ዛሬ የተገናኛችሁበትን 3ኛ ዓመት አስመልክቶ ቆንጆ ሆቴል እራት ልትጋብዛት እንደሆነ ሰምቻለሁ። እውነት ነው ፋዘር። ቆንጆ ሆቴል ከምትጋብዛት ብሩን ስጠኝና እኔ ጤፍ ልሸምትበት። ምን? አትታዘበኝ ልጄ፣ ግዴታ ሆኖብኝ ነው። የኔ ሚስኪን ልጅ ልብስ ራሱ አስኮ ጨረታ ሄዳ በ15 ብር ነው ተጫርታ የምትለብሰው። በዛ በሚያምር ገላዋ ቦንዳ ነው የምትለብሰው። አንተን ካገኘች ጀምሮ ነው ሰውነቷ መለስ ያለው እንጂ ቀጫጫ ነበረች። አላቅም ነበር። አሁን አወክ። ውድ ሆቴል ወስደ ለአንድ ቀን ምግብ ከምትጋብዛት ብሩን ስጠኝና እኔ ጤፍ ሸምቼ ለአንድ ወር እንጀራ ላብላት። ግን እኮ ይሄና የቸገራት አትመስልም። አንዳንዴ ከንፈሯ ድርቅ ብሎ አታየው? አያታለሁ። ረሃብ ነው።
እኔ እኮ ደቆባ ሳይ ባዝሊን ገዝቼላት ነበረ ወዛ እንዲልላት። ባዝሊን ከንፈሯን እንጂ አንጀቷን አያርሰው። የምግብ ቂቤ ግዛላትና እናቷ ሽሮ ላይ ጣል እያደረገች አንጀቷን ታርስላት። ያኔ ወዛ ትልሽ ሀዘር ያለኝ በሰጡት ደስ ይለኛል። ግን ሰጪ የእግዚአብሔር ነው። እግዚአብሔር ይስጥልኝ። እሷን ደግሞ ካም በኋላ እንዳትደውይልኝ በሏት። ልጄ አትሂድ። በስመ አብ በዚህ ሰዓት ምንድነው በር የሚደበድበው? አቤት ምንድነው? ለ7 ዓመት ኢንጂነሪንግ ከተማርኩ በኋላ 3 ዓመት ወጥቼ ስራ ፈልኩ። ስራ የለም፣ ጠብ ያለ ነገር የለም። ከዛ በኋላ አካባቢ የሚገኝ ሆስፒታል ይኩራ ጤና ጣቢያ እቺ ትንሽ ብራዘር በኢንጂነሪንግ ተማርኩ አልከኝ እኮ አሁን ጤና ነገር ዋናው መማር እኮ ነው አባቴ። ከዛ ማህበረሰቡ የህዝብ መብዛት አይደለ ስራ ያጠፋው። ማህበረሰቡ ትንሽ መከላከያን ይጠቀም ምናምን ወጣቱ መከላከያ አይፈልግም፣ ባባዶ ነው የሚለው። በቃ ለዛ ነው ህዝቡ ምን እንደምታውቅ ከዛ አይደለም እርዳታ ነው አይደለ? የለንም እኛ ምንድነው? እሺ አነስተኛ ሙከኩ ከበረ ነገር የለም። ከዛ የራሴን ቢዝነስ ክሬት አድርጌ ምናምን ለማለት እንግዲህ ለሀገር አሁን ለሚያስፈልገን ምንድነው? ጽዳታችንን መጠበቅ። ኮሌታ ላይ ተሰግስጎ ኮሌታ ላጠቆረ እድፍ ቅንቅን በልጧል አርኩ ጽድት አንዴ ነካው ጽድት ነው የሚያደርገው። አይ ጎበዝ አሪፍ ነው። ግን አሁን ነው ባለቤቴ 3 አይነት ጀሪካን እዚህ አይነት 3 አይነት ላርጉ ይዛ ይገባልና ቴንኪው አልፈልግም። ምንድነው? እሺ ልብስ ብቻ እንደሚታጠብ እና ታዲያ ምንድነው? ኢትዮጵያውያን እኛ እንደ ሀገር ከሌሎቹ ዓለም ከተቀረው ዓለም ለየት የሚያደርገን ምንድነው? ገምት። ንገረኛ። የሽንት ቤታችን ቅርናት ገማት ጥንባት ነው። ሽንት ቤት ዳር ላይ ተለጥፎ አልወርድም ላለ ለደረቀ ሰገራ በልጧ የሽንት ቤት ማዝያ። ብራዘር ቴንኪው አንፈልግማ። ምንድነው? አንተም ወጣት ነህ አትረዳም ነው? ተምሮ ስራ ያጣ ሰው ለሰርቤ ነው እንደመጣው ምንድነው? መስርብ አልፈልግም። ሽንት ቤታችሁ አይሸትም? ምን ኢትዮጵያ አይደለ እንጀራ ለምትበላው ማለት ሰክስ ወጣት አይደለ አንተባበረም? ምንድነው? ለሸጥ አይደለም የመጣሁት ግቢ ላጣና ገባ አታበረታታ በያ ይኸው እንደው ቀኑ ሙሉ ስንት ልቀጣ? ኧረ እንዴ አይባልም። ደስ ያለ እንዴ ይሄ አያንስም አባ ማለት ያው እሺ እንደ ልጨምርልህ እንዴ ደስ ያለ እንዴ እኮ አይባልም። ደስ ያለ እሺ አባ 200 ብር። ኧረ ያንሳል። ምን ሆነ ነው እዚህ ቀኑ ሙሉ እንዴ አባ ያንሳል። እሺ አካውንት ንገሪኝ ስንት ልጨምርልህ? ኧረ አባ ኧረ ደስ ያለ ምን ሆነ ነው እንዴ ይባላል እንዴ ቤተሰብ ያው ቼክ አድርጎ ልኬልሃል 10 ሺህ ብር እንዴ ኧረ አባ ምን ሆነ ነው እንዴ? አንተ ስንት የሰፈር ውሾች እንዴ ልጆች ምናምን እዚህ ስንት ነገር አለ እኮ አንቺ የማታውቂው ስንት ነገር አልፈን መሰለኝ መኪና ስንጠብቅ ነበር። ኧረ አንተ እዚህ በለስ እንላክልሽ። ኧረ እንዴ አይባልም። ደስ ያለ እንዴ ምን ሆነ ነው አንተ? ያው የሚያንሳል ግን ቤተሰብ ስለሆንሽ ችግር የለውም። ለማንኛውም ስንት ልቀጣ? ኧረ አንቺ ቤተሰብ ነሽ ደስ ያለሽ። ጎልዲገር ሚስትና ልጅ ሲኖርህ ለገንዘብ ብለሽ እኔን ትተሽ ልትሄጂ ነው? አዎ ምንም ማድረግ አልችልም። ማድረግ ትችያለሽ። እኔን ምረጭኝ፣ ትዳርሽ ይበልጥብሻል። አንተን ለመምረጥ ሞክሬ ነበረ ግን አልቻልኩም። ለምን? ምክንያቱም አንተ ጋር ፍቅር አለ፣ እሱ ጋር ደግሞ ገንዘብ። ሁለታችሁን አንድ ላይ ጨፍልቄ የሁለታችሁን ጥሩ ጎን የያዘ አንድ ወንድ በፈጠር ደስ ይለኝ ነበረ ግን አይቻልም። እና ገንዘብ መረጥሽ? አዎ እሺ አንቺ ትሄጃለሽ፣ ልጄን ግን አትወስጂብኝም። አባዬ እኔ እንድትስማሙ ነው የምፈልገው፣ አትጣሉ። ጥፋተኛዋ እናት ነች። እማዬ ተስማሙ። አንስማማም። ብር መርጬ አባትህን ጥየው ልሄድ ነው። ከፈለክ ግን አንተ ከኔ ጋር መምጣት ትችላለህ። ነገርኩሽ እኮ ልጄን አትወስጂብኝም። አባዬ በቃ ተው፣ አትጣሉ። ከሷ ጋር እንድኖር ፍቀድልኝ። ጥለኸኝ አንተም ገንዘብ ልመርጥ? ሁሌም አዲስ ነገር ሞክር ትለኝ የለ? አዲስ አባት ልሞክር። ልጄ እሷ ትሂድ፣ እኔ እናንተ አብረን እንኖራለን። እኔ አባትህ ጠንካራ ነኝ። ልክ ነህ አባዬ። ምን ሆኜ ነው ግን እንደዚህ አይነት መጥፎ ሀሳብ የማስበው? አባዬ ይሄን ቀን ታልፈዋለህ። ልክ ነህ ልጄ። እኔ እናንተ አብረን እናልፈዋለን። ታልፈዋለህ። እኔ ከእናቴ ጋር እኖራለሁ። አንተ ነህ የገዳይ ቡድን አጣሪ መሪ? በትክክል ወደ ስራ ግባ። ገዳይ ከናይሮቢ አሰላ ተመላላሽ ሽንኩርት ነጋዴ። ከባድ የሲጋራ ሱሰኛ ነው። ከባድ በቀን እስከ 7 ፓኬት አካባቢ ያጨሳል። እና ምንድነው ገዳይ በእናቱ ኤዥያዊ ነው። ተጨማሪ ማስረጃ ሟች ከመሞቱ በፊት ገዳይን እንዲህ ሲለምኑት ነው። እባክህ የአራት ልጆች አባት ነው። እንደምታዩ ሽንኩርት ነግጄ ነው የሚኖረው እያለው እፊቱ ሚስቱን ሳልሳ አስደንሳት ነው። ባጅና ሳይ ምንድነው አንተ? ቆይ አምነኛል። ቆይ እንዳሰክስ አምነኛል። ምንድነው? ፓርኪንግ ነው እባክህ ፓርኪንግ ነው። ዳቺ ሰውዬ እኔ እኮ ሌላ ነገር መስሎሽ ነበር። ስለነብራን ወግሮች አትለፉ። ስለነብራን የበደ ነው። አንተ ማየት አልችልም ብለህ መሰለኝ እዚህ ጋር የምትለምነው።
ምን ነካሽ የኔት? ማየት ብችል ኖር ይሄን መሰለ ነገር እያለፈ ቸባል አድርገውም ነበር። ምንድነው? አይጤናየ አይጣለኝ እኔ ምንድነው? አይጥ እንዴ? አይጥ ከወጣልህ እኮ አይጥ አለ ማለት እኮ በጣም ጠንካራ ነው ማለት እኮ ነው። እሺ እኔ ጠንካራ ነኝ። ማን ያወጣልህ? አባቴ ነው ያወጣልኝ። እንደዚህ መጥቶኝ እኮ ነው ያወጣልኝ በኃይለኛው። ለኔ ማጥልኝ ያማል ግን እሺ እውነት ማልቀት ግን አይቻልም። እሺ አራዳራራት ዘመን ጠንካራ ልጅ ነኝ እኔ አራዳክተም ያማታል እንዴ? እኔ ሳረክ ላይ ደሽን ታከለሽና እጅ እንደዚህ ግላጣ አይዞሽ ራስሽ አይዞሽ ራስሽ አይዞሽ እንዴ አመመ እንዴ? አጥቂኝ አሪፍ ነው። አጥቂኝ ወጣልኝ እኮ አይጥ አመመ እንዴ? የደስታ እንባ እኮ ነው የደስታ እንባ። መጣሽ አይዞህ በቃ እሺ እንኳን ራስሽ አይዞሽ መጣ አትይኝ በቃ ወደዛ ዙሪ ወደዛ ዙሪ። አማይኩ ማን እንዴት ነህ? አለን አባቴ። ደህና ነህ? አዎ ደህና ነኝ። ምን እሺ እኔ ምን እዚህ ጋር ቢንቢ በልታ ነበር ተሻሽሎኛል። ምን እሺ ጥሩ ነው ጥሩ ነው። እንትንስ ያቺ የአክስ ባል እህት ልጅ ነው እንጂ ደህና ነች እሷ? አልተወለደችም እኮ ማን አልተወለደችም? ትወለዳለች ግን ደህና ነው የምትሆነው አይደለ? ጥሩ ነው ጥሩ ነው። እንትንስ ከዚህስ እንዴት ነው ስራው? እሱ ማሳክቶለት ሀብታም ሆናል እኮ ሀብታም ሆናል። ስለ ብር ካወራ አይቀርባ እኔ ብለህ ያኔ የሆነ ጊዜ ከፍዬ ትዝ ይላል። ሰላም ሰላም ውድ እህቶቼ እንዴት ናችሁ? ይሄ ምክር ለእናንተ ነው። ባሎቻችሁ ወይ ደግሞ ፍቅረኞቻችሁ የማገጡባችሁ ከሆነ ይሄንን ነገር አድርጉ። ወዲያውኑ ወደ እናንተ ይመለሳሉ። ሽንታቸውን አጠጧቸው። ማለትም ሽንታቸውን አጠጧቸው ስላችሁ በትንጥዬ ብልቃት ተቀዱና የሚበሉት ምግብ ላይ የሚጠጡት ቡናም ሆነ ሻይ ላይ ጠብ እያደረጋችሁ አጠጧቸው። ምክንያቱም ሳይንስ እንዳለው ከሆነ ምንድነው ከሽንታቸው ጋር የፍቅራቸው